እናመሰግናለን ዶክተር እየሰጠን ላለው ሙያዊ ማብራሪያ። እንግዲህ ያው ሁላችሁም እየሰማችሁ ነው፣ እየተማራችሁ ነው ብለን ተስፋ እናደርጋለን። ይሄ እንግዲህ ፕሮግራም በዚህ መልኩ ይቀጥላል ማለት ነው። እስቲ ሶሻል አንዛይቲ እንግዲህ አንዱ የአንዛይቲ ዲስኦርደር ነው ወይም የአንዛይቲ ወይም የጭንቀት እክል ነው። በዋናነት አንዛይቲ ስንል እንግዲህ ብሮድ ነው። በራሱ ውስጥ የተለያዩ ህመሞችን የያዘ ስለሆነ እነሱንም ለማየት ሞክረናል። አንዱና እንግዲህ ወሳኝ በህይወታችን ላይ ብዙ ጉዳቶችን ሊያደርስብን የሚችል ስለ ሶሻል አንዛይቲ ምንነት፣ መገለጫዎቹስ ምን አይነት መገለጫዎች ናቸው? አሁን አንድ ሰው ሶሻል አንዛይቲ ዲስኦርደር ወይም የማህበራዊ የጭንቀት እክል አለበት አለባት ልንል የምንችለው ምን አይነት ነገሮችን ስናይ ነው ወይም ስንመለከት ነው? እንዲሁም መገለጫው ምንነቱን በደንብ እስቲ ብትገልጽልን። እሺ ስለ ሶሻል አንዛይቲ ዲስኦርደር ወይም ማህበራዊ ጭንቀት ያለበት ሰው አንዳንድ በማህበራዊ ሁኔታዎች ሶሻል ሲቹዌሽኖች ውስጥ በሚሆንበት ወይ መገኘት በሚገባቸው ጊዜ ከፍተኛ የሆነ ጭንቀት፣ ፍርሃትና ውጥረት ይሰማቸዋል። ቤዚካሊ እነሱ የሚፈሩት ወይም የሚጨንቃቸው እነዚህ ኤሪያ ላይ መገኘት በሰዎች እገመገማለሁ፣ ጃጅ ይደረጋለሁ፣ ሰዎች ስለኔ ምን ይሉኛል ወይ እያዩኝ ነው ወይ ደግሞ ኔጌቲቭ በሆነ መንገድ ስለ እኔ ያስባሉ ብሎ በማሰብ ነው ይህን ከፍተኛ የሆነ ጭንቀት የሚፈጥርባቸው ማለት ነው። እነዚህ ሶሻል ሲቹዌሽኖች፣ እነዚህ ማህበራዊ ሁኔታዎች ምን አይነት ናቸው ብለን ስንጠይቅ እነዚህን ከባድ ፍርሃት ወይም ጭንቀት ለነሱ የሚፈጥሩባቸው ማህበራዊ ሁኔታዎች የምንላቸው ውስጥ የተወሰኑትን ለምሳሌ ለማንሳት አንደኛው ፐርፎርማንስ ጋር የተያዘ ነው። ማለትም ለምሳሌ ሰዎች በተሰበሰቡበት ለምሳሌ ለትምህርት ሊሆን ይችላል ፕሬዘንቴሽን ማቅረብ ካለብን ወይም ደግሞ ከሰዎች በተሰበሰቡበት ቦታ ላይ ንግግር ማድረግ ካለብን ወይም ደግሞ በስራችን ባህሪ ያው ሙዚቀኞች ወይ ሌሎች አርቲስቶች ሆነው ፐርፎርም ማድረግ ካለባቸው እንደዚህ አይነት ሁኔታ ውስጥ መገኘት አንደኛው ትሪገር የሚያደርገው ወይም ይህንን ማህበራዊ ጭንቀት የሚቀሰቅሰው ነው። ሌላ ደግሞ ማህበራዊ ኢንተራክሽንስ የምንላቸው ማህበራዊ ግንኙነቶች ለምሳሌ አዳዲስ ሰዎችን መተዋወቅ ሊሆን ይችላል ወይ ደግሞ የምናውቃቸውም ሰዎች ጋር ኮንቨርሴሽኖችን መጀመር ወይ ደግሞ ተቀላቅሎ ሀሳቦችን ማንሸራሸር ለእነሱ ከፍተኛ የሆነ ጭንቀት ይፈጥርባቸዋል። ሌላው ኦብዘርቭድ እንሆናለን የሚሉበት ለምሳሌ ከሬስቶራንት ላይ ሊሆን ይችላል፣ ካፍቴሪያ ላይ ሊሆን ይችላል። ለብቻቸው እንደዚያ ቦታዎች ላይ ገብቶ ምግብ መመገብ ወይ ሻይ መጠጣት ከፍተኛ የሆነ ፍርሃት እና ጭንቀት ይፈጥርባቸዋል። ልክ ሌሎች ሰዎች እነሱን በተለየ ሁኔታ የሚያዩዋቸው ስለነሱ ጀጅ የሚያደርጓቸው መስሎ ይሰማቸዋል። ሌሎች ደግሞ ማህበራዊ ሁኔታዎች ለምሳሌ ሰርግ ሊሆን ይችላል፣ እድር፣ ለቅሶ መሳተፍ ይህንን ጭንቀት ይፈጥርባቸዋል። አንደኛው ክራይቴሪያ ይህ ነው ማለት ነው። እንደዚህ የተወሰኑ ማህበራዊ ሲቹዌሽኖች አሉ። እነዚህ ማህበራዊ ሲቹዌሽኖች ላይ በሚታደሙበት ጊዜ ወይም መገኘት ባለባቸው ወይ ኤክስፔክት በሚደረግባቸው ጊዜ እነዛ ቦታዎች ላይ መገኘት ከፍተኛ የሆነ ጭንቀት፣ ፍርሃት ይፈጥርባቸዋል። ይህም ደግሞ የተያያዘው ሰዎች ስለነሱ አሉታዊ ነገር ያስባሉ፣ ኔጌቲቭ ነገር ያስባሉ ብለው ከማሰብ ጋር የተያያዘ ነው። ምን ይሉኛል፣ ያዩኝ ነው እና ወይ ደግሞ በኔጌቲቭ መንገድ እኔን ኢቫሉዌት ያደርጉኛል ብሎ በመፍራትም ሊሆን ይችላል ማለት ነው። ሁለተኛው ክራይቴሪያ ደግሞ የሚላል ማህበራዊ ፍርሃት ወይም ጭንቀት ያለባቸው ሰዎች እንደዚህ አይነት ከላይ ከጠቀስናቸው ኢቨንቶች ላይ ሲሆኑ ከፍተኛ የሆነ ፍርሃትና ጭንቀት ይፈጠርባቸዋል። ሰዎች እነሱ በተለየ ሁኔታ አክት እናደርጋለን ወይም መፍራታችንን መጨነቃችንን ሌሎች ሰዎች ያውቁብናል ብለው ይሰጋሉ። ድርጊታቸውም በሌላ ሰዎች ኔጌቲቭሊ ኢቫሉዌትድ ወይም ባሉታዊ ሁኔታ የሚገመገም መስሎ ይሰማቸዋል። ለምሳሌ በቀላሉ ለልደት ፓርቲ ወይ የሆነ ሰዎች የሰበሰቡ ቦታ ላይ ሰዎች ማግኘት ያለብን ቦታዎች ላይ ብንጠራ ሌሎች ሰዎች ማውራት ወይ መተዋወቅ ከፍተኛ ፍርሃት ወይም ጭንቀት ይፈጥርብናል። በተጨማሪም ሌሎች ሰዎች መፍራታችንን ያውቁብናል
ለምሳሌ እጃችን ሲንቀጠቀጥ ሊሆን ይችላል፣ ድምጻችን ሲንቀጠቀጥ ያንን ነገር አስተውለው ያውቁብናል፣ እኛም በዛም ደግሞ ጃጅ ያደርጉናል። የምናወራው ነገር በሰዎች ዘንድ ያስገምተናል ወይ ብለው ከፍተኛ የሆነ ጭንቀት ይኖራቸዋል ማለት ነው። ሶስተኛው መገለጫው የማህበራዊ ፍርሃት መገለጫው እነዚህ የጠቀስናቸው ሲቹዌሽኖች ወይም ማህበራዊ ሁናቴዎች ኦልሞስት ኦልዌይስ ማለትም አብዛኛውን ጊዜ ሙሉውን ጊዜ እነዛ ቦታዎች ላይ መገኘት ከፍተኛ የሆነ ፍርሃት ወይም ጭንቀት ለግለሰቡ ላይ ሊፈጥርባቸው ይገባል ማለት ነው። ያ ማለት ጀስት ዋንስ ኢን ዋይል የሚፈጠር ነገር አይደለም። የሆነ ጊዜ እንደዚህ አይነት ሶሻል ኢቨንቶች ላይ ተጠርተን ስንሄድ የሆነ ጊዜ ሰላም የምንሆነው የሆነ ጊዜ የምንጨነቀው ነገር አይደለም። ሶሻል አንዣይቲ ዲስኦርደር ያለባቸው ሰዎች ይህኛው ነገር ኦልሞስት ኦልዌይስ በቃ እንደዚህ ኢቨንት ላይ በተጠሩ ቁጥር በተገኙ ቁጥር ያ ነገር ሁሌ ምን ያደርጋቸዋል? ይህንን የሆነ ከፍተኛ የሆነ ፍርሃት ይጭርባቸዋል ወይ ደግሞ ጭንቀቱን ያስነሳባቸዋል ማለት ነው። ዳዘር አራተኛው ካራክተሪስቲኩ ምንድነው? አቮይዳንስ ነው። ይህ ከነዚህ ቅድም ከጠቀስናቸው አይነት ሁኔታዎች ጋር በተቻለ አቅም ይርቃሉ፣ ይቀራሉ። ምንም አይነት ኢቨንት ቢጠሩ ለመቅረት ይሞክራሉ። እንዳልኳችሁ ቅድም አንድ ጓደኛዬ ላይ ለመጀመሪያ ጊዜ ቅድም ኖቲስ ያደረኩት ጓደኛዬ እንዳልኳችሁ መጀመሪያ ዓመታቶች ላይ ትምህርታችን ላይ መጀመሪያ ዓመታቶች ላይ ምንም በቃ ላለማቅረብ የተቻለውን አማራጭ ውስጥ ደግሞ 2 ዓመት ከምናምን ያህል ሳያቀርብ ቆይቷል። ስለዚህ ማንኛውንም አማራጭ በእነሱ እጅ ያለ የትኛውንም አማራጭ በመጠቀም ያንን ነገር ለማስቀረት ይሞክራሉ ማለት ነው። እንደ ድንገት እንደዚህ ቦታዎች ላይ የሚገኙ ሰዎችን መተዋወቅ ላለመተዋወቅ ላለማውራት ይጥራሉ ማለት ነው። እንደው ሁኔታዎቹን አቮይድ ማድረግ ካልቻሉ እና ግዴታ መገኘት ካለባቸው ሁኔታዎቹ ላይ መሳተፍ ግዴታ ከሆነ ግን ያንን ኢቨንት ሙሉውን ጊዜ በጣም በከፍተኛ በሆነ ፍርሃት ጭንቀት ውስጥ ሆነው ነው ያንን ነገር የሚያሳልፉት ማለት ነው። ሌላኛው ደግሞ አምስተኛው ክራይቴሪያ ምንድን ነው? አውት ኦፍ ፕሮፖርሽን ነው። ይህ እነዛ ከላይ የጠቀስናቸው ማህበራዊ ሁናቴዎች ኢቨንቶች ሊፈጥሩት ከሚችለው ስጋት አንጻር የነሱ ፍርሃት፣ ጭንቀት፣ ውጥረት በጣም የተጋነነ እና ከሲቹዌሽኑ ከሁኔታው አንጻር ስናየው ከሁኔታው አንጻር በጣም የተጋነነ ነው ማለት ነው። ለምሳሌ አንድ ማህበራዊ ፍርሃት ያለበት ሰው ዘመድ ላይ ለምሳሌ ዘመድ ሰርግ ነው ግዴታ መገኘት አለበት ተብሎ ቢገኝ እዛ ሰርግ ላይ አክቹዋል የሆነ ግልጽ የሆነ አደጋ የለም። ማንም ሰርጉ ላይ በመገኘታቸው እነሱን የሚጎዳቸው ሰው የለም። ወይ ደግሞ እንደምታውቁት እንደነሱ ሆን ብሎ እነሱን የማያቸው እነሱ ኔጋቲቭሊ ቫሉት የሚያደርጋቸውም ሰው ባይኖርም ወይ ደግሞ እነሱ ላይ ትሬት የሚያደርግባቸው አክቹዋሊ የሆነ ዴንጀር የሆነ ነገር ባይኖርም እነሱ ግን ያ ከፍተኛ ፍርሃት የሚፈጥርባቸዋል። ያ ሁኔታ ያ ሲቹዌሽን ከጋረጠባቸው ዴንጀር አንጻር ጭንቀታቸው አውት ኦፍ ፕሮፖርሽን በጣም የተጋነነ እና ከእሱም ጋር ተያይዞ ልብ ምት መጨመር፣ መንቀጥቀጥ የመሳሰሉትን ነገሮች ሊፈጥርባቸው ይችላል። ስለዚህ ከሁኔታው አንጻር የተጋነነ ነው የሚለው ሌላኛው ክራይቴሪያ ወይ ደግሞ መገለጫው ነው። ሌላኛው ደግሞ ቅድም እንዳልኳችሁ ይሄ ፍርሃት ወይም ጭንቀት አንድ ጊዜ ብቻ ወይም 2 ጊዜ የሚፈጠር አይደለም። ይልቅንስ ተደጋግሞ የሚፈጠር እና አብዛኛውን ጊዜ ከሁኔታው ጋር የሚፈጠር ነው እና ቢያንስ ከ6 ወር እና ከዛ በላይ መቆየት አለበት ማለት ነው። እና ደግሞ አዲሽናሊ 7ኛው ክራይቴሪያ የመጨረሻው ክራይቴሪያዎቹ ላይ ማየት የምንፈልገው ምንድነው? ፈንክሽናል ኢምፔርመንት ሊያመጣባቸው ይገባል። በሳይኪያትሪ ላይ ማንኛውም ህመም ነው ለማለት እነዚህ በሶሻል ላይፋችን ላይ በማህበራዊ ህይወታችን ላይ በስራ ቦታችን ላይ በትምህርታችን ላይ በሌሎችም በእኛ ህይወት ላይ ጠቃሚ በሆኑ አስፔክቶቻችን ላይ መስተጓጉልና ችግር ሊያመጣ ይገባል። ያ ህመም ነው ለማለት ሶሻል አንዣይቲ ዲስኦርደር ይህን ማምጣት መቻል አለበት። ይህን በቀን ተቀን ተግዳሮቶቻችን ላይ በህይወታቸው ላይ ያንን ያህል ከፍተኛ የሆነ ጭንቀት፣ ፍርሃት በመፍጠሩ በማህበራዊ ህይወታቸው በስራቸው ላይ ማስተጓጎል ሊያጋጥሙ ይገባል ማለት ነው።
ያው ሁላችንም በህይወታችን ውስጥ የምንፈራቸው ነገሮች ወይ ደግሞ የሚያስጨንቁ ነገሮች ሊያጋጥሙን ይችላሉ። ያው እስካሁን እንደጠቀስኩላቸው ሁሉም ሰዎች እነዚህ ማህበራዊ ሁኔታዎች በቀላሉ ሊያደርጉት ይችላሉ ማለታችን አይደለም። ለምሳሌ ሁሉም ሰው በቀላሉ ተነስቶ ከሰዎች ፊት ተናገር ሲባል ያን ነገር ቀላል ላይሆንለት ለሁሉም ሰው ያን ነገር ቀላል ነው ማለት ግን አይደለም። ግን እነዚህ ፍርሃቶች የሚፈጥሩት በጣም ፍርሃቱ ወይ መጠኑ በጣም ከባድ አይደለም። መጀመሪያ አካባቢ ነርቨስ ልንሆን እንችላለን፣ ልንጨነቅ እንችላለን። ግን ከሰዎቹ ጋር ወይ ደግሞ ስፒቹን እየሰጠን በመጣን ቁጥር ወደ ኖርማል ስቴት እየመጣን ፍርሃቱም እየቀነሰልን ይሄዳል ማለት ነው። ያው ሶሻል አንዣይቲ ዲስኦርደር ያለበት ሰው ግን ሙሉውን ጊዜ እንደዚህ አይነት ሁኔታዎች ላይ በሚሆንበት ጊዜ ከባድ የሆነ ፍርሃት፣ ከባድ የሆነ ጭንቀት እየተሰማው እና ኢንዱር የሚያደርገው የሚያሳልፈውም በጣም በከፍተኛ የሆነ ጭንቀት ነው ማለት ነው። ይሄ ናቸው ሶሻል አንዣይቲ ዲስኦርደር ማለት እና መገለጫዎቹ። እሺ ዶክተር እናመሰግናለን። እንግዲህ ሶሻል አንዛይቲ ዲስኦርደር ምንድን ነው የሚለውን በደንብ ገልጸህልናል እና እንግዲህ ይሄን ከገለጽክ አይቀር ደግሞ ሪል ይሄ ነገር አለ ወይ የለም ወይ የሚለውን ምን ያክል በስርጭት ብናየው ማለት አሁን ይሄ የጠቀስካቸው 6 ወር መቆየቱ እንዲሁም ሌሎቹም ያንዳንዱ ምልክቶቹ በሰው ላይ አለ ለማለት እንግዲህ ስርጭቱ ወሳኝነት አለው እና ምን ያክል ስርጭት አለው ልንል እንችላለን? ሊለያይ ይችላል እንዴ? ከጾታ አንፃር አንዳንድ ህመሞች እንግዲህ ከጾታ አንፃር የሚለያዩበት ሁኔታዎች አሉና አያይዘ ደግሞ ምን አይነት መነሻ ነገር አለው ለዚህ ህመም እንዲያዳርገን ወይም ወደዚህ ህመም እኛ እንድንገባ ሊያደርገን የሚችል ምን አይነት መነሻ ወይም ኮዝ የምንላቸው ነገሮች አሉ እስቲ? እሺ መጀመሪያ ስርጭቱን ለማየት ያህል 2019 ላይ በዓለም ጤና ድርጅት በወጣም ጥናት መሰረት 2019 ዓ.ም 301 ሚሊዮን ሰዎች ከአንዣይቲ ዲስኦርደር አለባቸው። ከእነዚህም ውስጥ 58 ሚሊዮኖቹ ህጻናትና አዶለሰንቶች ናቸው። ሶሻል አንዣይቲ ዲስኦርደር በጣም ኮመን ከምንለው የስነ አእምሮ ህመሞች ውስጥ አንደኛ በመሰረቱ ሶስተኛ ከምንላቸው ውስጥ ከሰብስታንስ ዩዝ ዲስኦርደር ከድባቴ ቀጥሎ ኮመን የምንለው አይነት የአእምሮ ህመም ወይም የስነ አእምሮ ህመም ነው። ጥናቶች እንደሚያሳዩት ደግሞ የማህበራዊ ጭንቀት ከ10 ሰው አንድ ሰው ላይ ሊፈጠር ይችላል። በጾታ አንጻር እንዳልከው ሶሻል አንዣይቲ ዲስኦርደር ላይ በጾታ አንጻር ስናየው ከወንዶች የበለጠ ሴቶች የማህበራዊ ጭንቀት ያጋጥማቸዋል እና ተጠቂም ናቸው። ሌላ ስርጭት ላይ ኤጁ ብዙ ጊዜ ይሄ ህመም የሚጀምረን የሚነሳብን ኤጅ ኦፍ ኦንሴቱን በምናይበት ጊዜ ሞስት ኮመንሊ የሚነሳው ቲኔጅ ላይ ነው። እንደውም አንዳንድ ጥናቶች እንደሚያሳዩት 75%ዎቹ እንደው የሚነሱት ይሄ ጭንቀት የሚነሳው ከ8 እስከ 15 እድሜ ክልል ውስጥ ባሉ ሰዎች ላይ ነው። ከ30 ዓመት በኋላ ይሄ ህመም የመነሳት ቻንሱ በጣም ሬር ነው ማለት ነው። ያው ስለ መንስኤዎቹ ወይም የሚያጋልጡን ማህበራዊ ጭንቀት የሚያጋልጡን ኮዝ ኦፍ ሶሻል አንዣይቲ ዲስኦርደርን ስናይ ብዙውን ጊዜ ያው እንደምታውቁት የስነ አእምሮ ህመም አንድ ብቻ መንስኤ አይኖራቸውም። ለምሳሌ ሜዲካል ኮንዲሽኖችን በምናይበት ጊዜ ለምሳሌ ማላሪያን ብናይ ማላሪያ የሚከሰተው ፕላዝሞዲየም ፋልሲፓረም ወይ ቫይቫክስ የሚባሉ የወባ ትንኝ በሚተላለፉ ፓራሳይቶች ነው። ሆኖም ግን የአእምሮ ህመሞች አብዛኛውን ጊዜ እንዲህ ነው ተብሎ እስካሁን ድረስ አንድ ስፔሲፊክ ኮዝ አናገኝላቸውም። ገና ብዙ ጥናቶች የተደረጉ ነው። ጥናቶች አሁንም የተደረጉ ነው፣ እስካሁንም ተደርገዋል፣ ወደፊትም ይቀጥላሉ። ስለዚህ ኮዞቹ ሪፋይንድ እየሆኑ የተሻሻሉ እና በደንብ ክሊር የሆነ አንደርስታንዲንግ ለወደፊት ይኖረናል ተብሎ ይታሰባል። ግን ለሶሻል አንዣይቲ ዲስኦርደር ያጋልጡናል ተብሎ የሚታሰቡ ግን አንዳንድ ፋክተሮች ሃይፖቴሲሶች አሉ። በጥቂቱ ለማየት ያህል አንደኛው ፋክተር ጄኔቲካል ፋክተር ነው። አንዳንድ ጥናቶች እንደሚያሳዩት ማህበራዊ ፍርሃት በዘር በቤተሰብ ሊተላለፍ ይችላል። ለምሳሌ አንድ ጥናት ማህበራዊ ጭንቀት ያላቸው ሰው ቤተሰብ ያላቸው ሰዎች በማህበራዊ ጭንቀት የመጠቃት ቻንሳቸው 2 እስከ 3 እጥፍ ከማህበራዊ ፍርሃት ከሌላቸው ቤተሰብ
ከተወለዱ ሰዎች አንጻር ሲታይ ማለት ነው። ስለዚህ እንዳልኳችሁ በቤተሰብ አለብን ግን ማለት ሙሉ በሙሉ ወይም 100% አንድ ሰው ቤተሰብ ውስጥ ስላለ እኛ ጋር ይተላለፋል ማለት ሳይሆን ተጋላጭነታችን ግን ይጨምራል ማለት ነው። ሌላኛው ፋክተሮች ባዮሎጂካል ፋክተሮች ናቸው። ለምሳሌ የኒውሮ ትራንስሚተር ዲስሬጉሌሽን መኖር። ለምሳሌ እነዚህ ኒውሮ ትራንስሚተር የምንላቸው አእምሯችን ውስጥ የሚገኙ ኒውሮ ትራንስሚተሮች አሉ። በብሬናችን ውስጥ የሚገኙ ኒውሮ ትራንስሚተሮች በአማርኛው ንጥረ ቅመም ወይ ንጥረ ነገር የምንላቸው አሉ። እነዚህም አንዱን የብሬን ፓርት ከሌላው የብሬን ፓርት ኮሚኒኬት እንዲያደርጉ እንዲግባቡ የሚያግዙ ናቸው። እነዚህ ንጥረ ቅመሞች ላይ መዛባት ሲያጋጥመን ለአንዣይቲ ሊዳርገን ይችላል ማለት ነው። ለምሳሌ አንደኛው ንጥረ ቅመም በዚህ አንዣይቲ ላይ ኢንቮልቭድ ሆኗል ወይ ደግሞ ሶሻል አንዣይቲ ዲስኦርደር ኮዝ ያደርጋል ከሚባሉት ውስጥ ኤክሰስ የሆነ ኖርፒኔፍሪን ሴክሬሽን በሚኖርበት ሰዓት በሆኑም በተለይ ፐርፎርማንስ ታይፕ ሶሻል አንዣይቲ ያለባቸው ሰዎች ላይ እነዚህ ሰዎች ስትረስድ በሚሆንበት ሰዓት ከሰው ፊት ማውራት ወይ ፕሬዘንቴሽን በሚያጋጥማቸው ሰዓት ላይ ኤክሰሲቭ የሆነ ኖርፒኔፍሪን ያመነጫሉ የሚባለው ንጥረ ነገር ስለሚያመነጩ ሰውነት ላይ ከፍተኛ የሆነ የጭንቀት ምልክት እንዲመጣ ያደርጋል። ልክ ልብ ምታችን መጨመር፣ መንቀጥቀጥ እና ከፍተኛ የሆነ ጭንቀት ያስከትላል። ስለዚህ አንደኛው እንትን ኢንቮልቭድ ያደርጋል ተብሎ የሚታሰበው ኤክሰስ የሆነ ኖርፒኔፍሪን መኖር ለሶሻል አንዣይቲ ዲስኦርደር ያጋልጣል ተብሎ ይታሰባል። ይህን ጥናት የሚደግፈውም ሌላም ከትሪትመንቱ አንጻርም ብናየው ለፐርፎርማንስ ታይፕ ሶሻል አንዣይቲ ዲስኦርደር የምንሰጠው ቤታ ብሎከሮች ናቸው። እነዚህ ቤታ ብሎከሮች ለምሳሌ ፕሮፕራኖል የሚባለው ለፐርፎርማንስ አንዣይቲ ላለባቸው ሰዎች ኤፌክቲቭ የሆነው መድኃኒታችን ጥቅሙ የኖርፒኔፍሪኖችን ኤፌክቲቭነስ ብሎክ በማለት ነው ሰውነታችን ላይ። ስለዚህ ያ ደግሞ ብሎክ አድርጎት ይህንን ሳይድ ኢፌክት ይህን ሲምፕተሞች ማሻሉ የሚያሳየው ኤክሰስ የሆነ ኖርፒኔፍሪን ነው ያኛውን ፍርሃት ወይም ጭንቀት የፈጠረው ብለን ሃይፖቴሲስ መስጠት እንችላለን ማለት ነው። ሌላኛው ንጥረ ቅመም ሴሮቶኒን ይባላል። ሴሮቶኒን አንደኛው ደግሞ ሄልፕስ ኮንትሮል አወር ሙድ፣ ስሜታችንን መቆጣጠር ይረዳናል። ብሬን ውስጥ የሴሮቶኒን ሌቭላችን ባላንስድ ከሆነ ኖርማል ከሆነ ግለሰቡ በጥሩ ሁኔታ ስትረስ፣ ጭንቀት፣ ፍርሃት ማኔጅ ማድረግ ይችላል። ግን አእምሯችን ብሬናችን ላይ ይሄ ሴሮቶኒን ሌቭል ካነሰ ግን አእምሯችን እነዚህን ስትረስ፣ ጭንቀትና ፍርሃት ኮንትሮል ማድረግ ይከብደዋል ማለት ነው። ኢንክሪዝድ የሆነ አንዣይቲ ይፈጠራል። ሌላው ሳይኮሎጂካል ፋክተር ስናይ የቴምፐራመንት ወይም ለምሳሌ ባህሪ የቢሄቪራል ኢኒቢሽን ያላቸው ቴምፐራመንት ያላቸው ልጆች ለሶሻል አንዣይቲ ዲስኦርደር ተጋላጭ ናቸው። ይህ ባህሪ አይነት ያላቸው ልጆች ከልጅነታቸው ጀምሮ በጣም ጠንቃቃ የሚባሉ አይናፋር የሚባሉ ናቸው። መገለጫቸውም አዲስ ቦታ ወይም ሰው መፍራት፣ አዳዲስ ነገሮች ለመሞከር ፈቃደኛ አለመሆን፣ ከሌሎች ልጆች ጋር በቀላሉ ተቀላቅለው አለመጫወት ወይም ለውጥ ሲያጋጥማቸው መበሳጨት ሊሆን ይችላል። ጥናቶች እንደሚያሳዩት እንደዚህ ይህን ቴምፐራመንት ያላቸው ልጆች እያደጉ ሲመጡ ለሶሻል አንዣይቲ ዲስኦርደር ተጋላጭ ናቸው ማለት ነው። ሌላኛው ኢንቫይሮንመንታል ፋክተሮች ናቸው። ለምሳሌ ኤርሊ ኔጌቲቭ ኤክስፒሪየንሶች፣ በልጅነት የሚያጋጥሙ አሉታዊ የሆኑ ተሞክሮች። አንዳንድ ልጆች ከልጅነታቸው ጀምሮ በሌሎች በአነጋገራቸው ሊሆን ይችላል፣ በአለባበሳቸው፣ በአረማመዳቸው ወይም በሌላ ምክንያቶች ቡሊ ይደረጋሉ ወይ አቢዩዝ ይደረጋሉ። ሙድ ይያዝባቸዋል ትምህርት ቤት ውስጥ ወይ የሚመታቸው የሚተናኮላቸው ሰዎች አሉ፣ ወይ ደግሞ ሪጀክት የሚያደርጓቸው ሰዎች ካሉ ከልጅነታቸው ጀምሮ ይህ ቀጣይነት ያለው ተጽዕኖ ያሳርፋል ማለት ነው። ስለዚህ እነዚህ ሁኔታዎች ልጁን ሰልፍ ኮንሽስ እንዲሆን ያደርጉታል። ራሱን እንዲገመግም፣ እያንዳንዱን እንቅስቃሴውን፣ ንግግሩን ራሱን በተጠንቀቅ እንዲከታተል፣ ሌሎች ምን ይሉኛል ብሎ እንዲያስብ ያደርጉታል ማለት ነው። በዛም ሌሎች ስለነሱ ምን እንደሚያስቡ አብዝቶ ይጨነቃሉ። እያደጉም ሲመጡ ለፍርሃት ለፍርሃት እና ለሶሻል አንዣይቲ ዲስኦርደር ተጋላጭ ይሆናሉ ማለት ነው። ሌላኛው ከአስተዳደግ ጋር ከፓረንቲንግ ስታይል ጋር የተያያዘ ነው ኢንቫይሮንመንታል ፋክተሩ። አንዳንድ ቤተሰቦች ልጆቻቸውን ሲያሳድጉ በጣም ኦቨር ፕሮቴክቲቭ ናቸው፣ ከፍተኛ የሆነ ጥበቃ ያደርጋሉ፣ በጣም ኮንትሮሊንግ ናቸው፣ በጣም ይቆጣጠሯቸዋል፣ ክሪቲካል ናቸው፣ በጣም ኃይለኞች ናቸው። በእነዚህ ሁኔታ ያደጉ ልጆች ማህበራዊ ሁኔታዎችን ለመታደም፣ ለመሞከር፣ አጥፍቶም ለመማር በቂ ዕድል አይሰጣቸውም። በዚህ ምክንያት በራስ መተማመናቸው ያነሰ ይሆናል። እነዚህ ማህበራዊ ሁኔታዎች እንደ አስፈሪ ማየት ይኖራል። ይህም ሶሻል አንዣይቲ ዲስኦርደር ለወደፊቱ ዲቨሎፕ እንዲያደርጉ ያጋልጧቸዋል ተብሎ የተቀመጡ ሃይፖቴሲሶች ናቸው። ስለዚህ እነዚህ ናቸው አንዳንድ
ለሶሻል አንዣይቲ ዲስኦርደር ያጋጥመናል ወይ ደግሞ ያጋልጠናል ተብሎ የሚታሰቡ ፋክተሮች። በጣም ጥሩ። እንግዲህ ከመጀመሪያው አንስተን እስካሁን ድረስ ወይም ስለ ከአንዛይቲ ዲስኦርደር እንዲሁም ኖርማል አንዛይቲ ሌሎችንም ነክተን እስከ ሶሻል አንዛይቲ መተናል። እንግዲህ በስጦታ ሴንተር የተለያየ ህክምና አሉ። ከዛ ውስጥ አንዱ እንግዲህ የጭንቀት እክል ነው። ስለዚህ ይሄ የጭንቀት እክል ህክምና ምን ይመስላል? ስለ ህክምናው እስኪ ሪል ይሄ ነገር የሚታከም ነገር ነው ወይ? አቮይድ ማድረግ ለምሳሌ ቅድም ብለህ ነበር አንዱ ምልክት የሚፈሩበትን ቦታ አለመሄድ ሊሆን ይችላል እና እነዚህን ሰዎች እንግዲህ ህክምና አለው ወይ? እሺ በጣም ጥሩ። ያው እንደገለጽከው በስጦታ ሴንተር ላይም ለሶሻል አንዣይቲ ዲስኦርደር ለሶሻል ፎቢያ ህክምና እንሰጣለን። ህክምናውን ከማውራታችን ግን በፊት አንድ አድማጮቻችን ልብ እንዲሉልኝ የምፈልገው ነገር አለ። ኦፍኮርስ ህክምና አለው፣ በጣም ህክምና አለው። ግን መጀመሪያ ግን እነዚህ ምልክቶች አሉብን ብለው የሚያስቡ ሰዎች ካሉ ወይ ደግሞ ዘመዶቻችን፣ ቤተሰብ ጓደኞቻችን ይሄ ነገር ይሄ ህመም አለባቸው ብለው የሚያስቡ ከሆነ ምን ማድረግ አለባቸው? መጀመሪያ ሳይኪያትሪስት ጋር ሄዶ ዲያግኖስ መደረግ መቻል ወይ ደግሞ መመርመር መጀመሪያ መደረግ መቻል አለባቸው። በዛ ምርመራ ላይ አንደኛ ዲያግኖሱን ሶሻል አንዣይቲ ዲስኦርደር መኖሩን ሴትል ማድረግ ይቻላል። በተጨማሪም ደግሞ ብዙ ጊዜ ሶሻል ፎቢያ ያለባቸው ሰዎች ተያያዥ የሆነ ዲፕሬሽን ሊኖራቸው ይችላል። ማለትም እነዚህ ሶሻል ፎቢያ የሚመጣባቸው ሰዎች እስከ 60% ድረስ ኮሞርቢድ የሆነ ዲፕሬሽን ሊኖራቸው ይችላል። ይህም ደግሞ የሚያጋጥማቸው በህይወታቸው ላይ ይህ ሶሻል ፎቢያ የሚያመጣው በትምህርታቸው ላይ በሚያመጣው ጫና፣ በስራቸው ላይ በሚያመጣው ጫና፣ በማህበራዊ ህይወታቸው ላይ በሚያመጣው ጫና እንዲሁም በፍቅር ህይወታቸው ላይ በሚያመጣው ተጽዕኖ ሶሻል ፎቢያ ለኮሞርቢድ የሆነ ዲፕሬሽን ሊያጋልጣቸው ይችላል። ከዲፕሬሽን በተጨማሪ ለሰብስታንስ ዩዝ ኮሞርቢድ የሆነ ሰብስታንስ ዩዝም ሊኖራቸው ይችላል። ለምሳሌ ለአልኮል እና ሌሎች ሱሶች ተጋላጭ ሊሆኑ ይችላሉ። አብዛኛውን ጊዜ በተለይ ማህበራዊ ፍርሃት ያለባቸው ሰዎች እንደዚህ ንግግር ከማድረጋቸው በፊት ሊሆን ይችላል ወይም ከሌሎች ሰዎች ጋር ከመቀላቀላቸው በፊት ኢንተራክሽን ቀለል እንዲያደርግላቸው፣ ዘና እንዲያደርጋቸው፣ ይህን አንዣይቱን እንዲቀንስላቸው ማለት የአልኮል ሱስ ይጀምራሉ። ያው መጀመሪያ ልክ እንደ ኮፒንግ እንደ ሰልፍ ትሪትመንት ይሆንና መጀመሪያ አካባቢ ሪሊፍ እያደረገላቸው ይመጣ ይመስላቸዋል። ግን እየቆየ ይሄኛው ራሱን የቻለ ህመሙን የሚያባበስ እና ሌላ ደግሞ አዲሽናል የሆነ ኮሞርቢድ የሆነ ህመም ስለሚያስፈልጋቸው መጀመሪያ መጥተው ዲያግኖስ መደረግ አለባቸው፣ ኢቫሉዌት መደረግ አለባቸው። እንደዚህ ኮሞርቢድ ኢልነሶች መኖራቸውም አሰስ መደረግ አለበት። እንደዛ አሰስ ከተደረገ እና ዲያግኖስ ከተደረጉ በኋላ ወደ ህክምናው ይገባል ማለት ነው። ህክምናውን በሁለት ማየት እንችላለን። አንደኛው የስነ ልቦና ህክምና ኮግኒቲቭ ቢሄቪራል ቴራፒ የምንለው ነው። ይህ ማለት አስተሳሰብና ባህሪን በማስተካከል ማህበራዊ ፍርሃትን የምናክምበት የንግግር ህክምና መንገድ ነው። ሌላም እንዳልከው ኤክስፖዠር ቴራፒ አለ። ይህን አቮይድ የሚያደርጉትን ግራጁዋሊ ዲሲንቲሳይዝ የምናደርግበት እና ከሶሻል አንዣይቲ ዲስኦርደራቸውን የምናክምበት መንገድ አለ። ሪላክሴሽን ኤክሰርሳይሶችም አሉ እና ሌሎችም የስነ ልቦና ህክምናዎች አሉ። እነዚህም ስነ ልቦና ህክምናዎች በስጦታ ሴንተር ሳይኮሎጂስቶቻችን ይገኛሉ። አዲሽናሊ ደግሞ ሁለተኛው አማራጫችን ደግሞ የመድኃኒት ህክምና ነው። አንደኛው ለዚህ ለሶሻል አንዣይቲ ዲስኦርደር የሚታዘው መድኃኒት ምንድነው? ኤስኤስአርአይስ ሴሌክቲቭ ሴሮቶኒን ሪአፕቲክ ኢንሂቢተርስ የሚባሉ የመድኃኒት አይነቶች አሉ። በጣም ለሶሻል አንዣይቲ ዲስኦርደር በጣም ኢፌክቲቭ ናቸው። ለምሳሌ ፍሎግዚቲን፣ ሰርትራሊን፣ ኢሲታሎፕራም የሚባሉ ኤስኤስአርአይዎች አሉ። ኢፌክቲቭ ናቸው። እዚህ ጋር ግን ምናልባት አድማጮቻችን እንዲያውቁልን የምፈልገው ነገር ቢኖር ያው እንደ ማንኛውም ሳይኪያትሪ መድኃኒቶች እንደ ሜዲካል መድኃኒቶች አሉ። ትንሽ ጊዜ ይፈልጋሉ፣ ትዕግስት ይፈልጋሉ። አብዛኛውን ጊዜ ታካሚዎቻችን መጥተው ዶክተር ከሳምንት በኋላ ከ10 ቀን በኋላ ለውጥ የለኝም የሚሉበት ጊዜ ያጋጥመናል እና መድኃኒቱ ትንሽ ፍረስትሬትድ መሆን አያስፈልግም፣ ትንሽ ጊዜ ይፈልጋል። ኢቨን ሚኒማል እንኳን ቼንጅ ለማየት 2 ሳምንት ያስፈልገናል። ኖቲሴብል የሆኑ ቼንጆች እንኳን ለማየት ከ4 ሳምንት እና ከ6 ሳምንት በላይ ያስፈልገናል እና ትንሽ ጊዜ ወስደን የምናክመው እነዚህ ቅድም ያልኳቸውን ኒውሮ ትራንስሚተሮች የምናስተካክልበት ስለሆነ ትንሽ ጊዜ ያስፈልጓል እና መሰላቸት አያስፈልግም። በተደጋጋሚ ስለሚያጋጥመን ይህንን
ለመናገር የፈለኩት። ሌላ አዲሽናል መድኃኒት ያለን ቤታ ብሎከርስ ናቸው። ልክ እንዳልኳቸው ፕሮፕራኖል በተለይ ፐርፎርማንስ አንዣይቲ ላለባቸው ሰዎች እንደ አስፈላጊነቱ ከፐርፎርማንስ በፊት ከ30 እስከ 60 ደቂቃ በፊት ይህንን በመውሰድ ከፍተኛ የሆነውን ስሜት፣ ጭንቀት እንዲቆጣጠሩ ያግዛቸዋል። ሶስተኛው አማራጭ ምንድነው? እኔም በጤንነት አብዛኞቹም ባልደረቦች ሳይኪያትሪስቶችን ምንመክረው እና ምንደግፈው ደግሞ ኮምቢኔሽን የሁለቱም የመድኃኒትና የንግግር ህክምናን በመጠቀም ታካሚውን ፈጣንና ኢፌክቲቭ የሆነ ህክምና መስጠት እንችላለን። ስለዚህ እነዚህ አማራጮች ሁሉም በስጦታ ሴንተር አሉ። አመሰግናለሁ ነቢዩ። ዶክተር ዮናታን እጅግ በጣም እናመሰግናለን በስጦታ ወግ ስም እና ያው ስለ እንግዲህ ህክምናው ጋር ሲመጣ እንግዲህ ሁሉም ሰው ምልክቱን ስላየ ብቻ ሪል አንዛይቲ ነው አይደለም የሚለውን በራሱ የመወሰን ብቃቱ እንግዲህ በሙያው በዚህ ሙያ የጠበበ ሰዎች ቢያማክሩ እጅግ በጣም ተመራጭ ነው። ምክንያቱም ተመሳሳይ ምልክቶችን በሌላ ህመም ልንመለከት ስለምንችል ፍርሃትን የሚመስል አካላዊ ህመም እንዳለ መረሳት የለበትም ማለት ነው። እንግዲህ ወደ ስጦታ የህክምና ጣቢያ በሚመጣበት ሰዓት የመጀመሪያ የሚደረገው ሙሉ የሆነ አካላዊ፣ ስነ ልቦናዊ እንዲሁም ሌሎችም ምርመራዎች ስለሆኑ ይሄን ምርመራ ያላገኘ ሰው ሪል ነው አይደለም ለማለት እጅግ በጣም ሊከብድ ማለት ነው። እስካሁን የነበረን ቆይታ ይሄን ይመስላል። እጅግ በጣም ዶክተር ዮናታን ከልብ እናመሰግናለን። ሜቢ ዶክተር ዮናስ የምጨምረው ሀሳብ ካለ ሜቢ የእሱን ሀሳብ እንስማና። እጅግ አድርጌ በጣም አመሰግናለሁ። ዮናታን በጣም ጥሩ አድርጎ በተለይ የአእምሮ ጤና እውቀት ለሌለው ሰው በቀላሉ በሚገባ መልኩ ነው የገለጸው። በጣም ጥሩ ዲስከሽን ነበር። ምናልባት የምጨምረው ነገር ምንድነው፣ ኖርማል አንዛይቲ በጣም አስፈላጊ ነው። ሁሉም ሰው የተወሰነ አንዛይቲ ይፈልጋልና ለሰርቫይቭ ለማድረግ ዓለም ላይ በህይወት ለመቆየት ትንሽ አንዛይቲ ይፈልጋል። አንዛይቲ የሌለው ሰው ለፈተና አይዘጋጅም፣ አያጠናም፣ ካልፈራ አይዘጋጅም። እና አንድ ጊዜ ትዝ የሚለኝ ኃይሌ ገብረስላሴ ኢንተርቪው እየሰጠ ነውና እንጦጦ ትሬኒንግ የሚያደርግበት ቦታ ላይ ነው ኢንተርቪው የሚሰጠው። ለዳች ቴሌቪዥን ነው እና ለለንደን ማራቶን እየተዘጋጀ ነበር ኃይሌ እና ፈርተሃል እንዴ ምናምን ብሎ ይጠይቋል ጋዜጠኛው። እና ኃይሌ ምን ብሎ ይመልሳል? አዎ ፈርቻለሁ፣ ካልፈራሁማ አልዘጋጅም፣ ፍርሃት ነው እኮ እንድዘጋጅ የሚያደርገኝ ብሏል። ስለዚህ ትንሽ ፍርሃት በጣም አስፈላጊ ነገር ነው። ለፕሬዘንቴሽንም ይሁን ለምንም ይሁን አንዛይቲ ሲኖረን በደንብ እንዘጋጃለን። አንደኛው ነገር ይሄ ነው ለመጨመር የፈለኩት። ሁለተኛው ነገር በጣም ኮመን የሆነው ነገር ሰልፍ ትሪትመንት ነው። አንዛይቲው ይኖርና ሰዎች ራሳቸው በራሳቸው ያክማሉ። ዶክተር ዮናታን እንዳለው አንዳንዱ አልኮል ይጠጣል፣ አንዳንዱ ማሪዋና አብዝቶ ይጠቀማል፣ አንዳንዱ ጫት ይቅማል እና በዛ ራሱን ለማረጋጋት ይሞክራልና ጭንቀቱን ለመቆጣጠር ይሞክራልና እና ብዙ ጊዜ በዚህ ውስጥ ያሉ ሰዎችን በዚህ በጫት ውስጥ ወይም በማሪዋና ውስጥ ወይም በአልኮል ውስጥ ያሉትን ሰዎች እንደው አልኮሉን ለማስቀረት መሞከር ብቻ ሳይሆን ከአልኮሉ በስተጀርባ የሚጠጡበትን ምክንያት፣ ከማሪዋናው በስተጀርባ ማሪዋናውን የሚያጭሱበትን ምክንያት አውቆ ለማከም መሞከር በጣም አስፈላጊ ነገር ነው። ለማንኛውም አዘጋጆችን በጣም አመሰግናለሁ። ዶክተር ዮናታንን እጅግ አብዝቼ አመሰግናለሁ። ደህና ምሹ። እሺ ዶክተር ዮናስ እጅግ በጣም እናመሰግናለን። አሁን እንግዲህ ቤተሰቦቻችን የእናንተን ጥያቄ የምንቀበልበት ሰዓት ይሆነናል ማለት ነው። ጥያቄዎቻችሁን ማይካችሁን ስትነኩ
እጅ ያነሳል ማለት ነው። ያኔ እኔ ከፍትላችኋለሁ፣ ጥያቄዎችን መጠየቅ ትችላላችሁ። ሉሊት አቤት ይሰማል? መቀጠል ትችላለሽ። ይሰማል። ዮናታንንም ዮናስንም አመሰግናለሁ። ከመጀመሪያው ጀምሮ እየሰማው ነበር። ግን ዶክተር ዮናታንን መጠየቅ የምፈልገው ለምሳሌ ፎቢያም ወይም ጭንቀቱ ሲኖርብን ያንን ነገር ብንለማመደው ማለት ብንጋፈጠው። ትልቅ የውሃ ችግር ነበረብኝ በጣም እና ከጊዜ በኋላ ዋና እየተማርኩ ነበረ። ግን ከባድ ነው። የሆነ እንደምናወራው ቀላል አይደለም። ራስ እስከ መሳት ነው። ይሄ ምንድነው ልተነፍስ ስትል የሚይዝክ ነገር ልብህ ላይ ራስ እስከ መሳት ያደርሳል። እና ይሄን አሁን በምን አይነት መድኃኒት ነው በምን አይነት ትሪትመንት ነው ልንመልሰው የምንችለው? እኔ ኦልሬዲ እየተጋፈጥኩት ነው፣ ግን መተንፈስ አለመቻሌ ግን የበለጠ ሊከበደኝ እየመጣ ነው። ይሄን ልጠይቀው ፈልጌያለሁ። አመሰግናለሁ። እሺ ሉሊት እናመሰግናለን። እሺ አመሰግናለሁ ሉሊት፣ በጣም ጥሩ ፖይንት ነው ያነሳሽልን። ቅድም አንደኛ ስለ ሳይኮሎጂካል ትሪትመንት ላይ ስናወራ ግራጁዋል ኤክስፖዠር የሚል ወይ ደግሞ ኤክስፖዠር ቴራፒ የሚል ነገር አንስቼላችሁ ነበረ። ፊራችንን ፌስ ስናደርግ ፊርን ፌስ የምናደርገው ሁሉንም በአንዴ ፌስ እንድናደርግ አይጠበቅም። ክሊኒካል ሳይኮሎጂስት ጋር ይህን ነገር የንግግር ህክምናው ቴራፒው የሚያስፈልገው አንደኛው ነገር ይሄ ነው። መጀመሪያ ደረጃ ሪላክሴሽን ኤክሰርሳይሶች አሉ። ይህንን ቴራፒ ከመጀመራችን በፊት ማወቅ ያለብን ሪላክሴሽን ኤክሰርሳይሶች አሉ። እነዛን ሪላክሴሽን ኤክሰርሳይሶች ከተረዳም በኋላ እና መተግበር ከቻልን በኋላ ግራጁዋሊ ነው ዲሴንሲታይዝ ማለትም ይህን በጣም የሚያስፈራሽን ፊር በአንዴ ሙሉን ውሃ ላይ መግባት አለ። ለምሳሌ ቤስት ሴታፕ ላይ ያሉት ውጭ ላይ ያሉት እንትኖች ኢቭን መጀመሪያ ከቨርቹዋሊ ነው ኤክስፖዝድ የሚሆኑት። በቪአር በመጠቀም ኤክስፖዝድ ይሆናሉ። ከዛ ትንሽ ፊር የሚያደርግሽን፣ ከዛ ቀጥሎ ትንሽ የሚያስፈራሽን፣ ከዛ ከፍ እያለ የሚያስፈራሽን፣ ከዛ ከፍ እያለ የሚያስፈራሽን እያለ ልክ እንደ ላደር ይወጣለታል። ልክ መሰላል አላ ቤት ውስጥ የምንጠቀመው መሰላል ከታች የሚሆነው በጣም ትንሽ የሚያስፈራሽ ሆነ፣ ከላይ ደግሞ በጣም ከፍተኛ የሆነ ጭንቀት የሚፈጥርብሽ ነገር ከላይ የሚፈጥርብሽ ሙከራ የምትሞክሩ ከላይ ይቀመጣል ማለት ነው። በእያንዳንዱ ኤክስፐሪመንት የታችኛው መጀመሪያ ትንሽ የሚያስፈራሽ ይሞከርና እሱን ኮንከር ማድረግ ስቺ እየጨመረ የሚመጣበት ነው። ግን ይሄ ነገር በተቻለ አቅም ከስነልቦና ባለሙያ ጋር ቢሆን በተለያዩ ኤክሰርሳይሶችም አብሮ ስለሚኖሩ ኦቨርዌልምን እንዳንሆን አንዳንድ ጊዜ በአንድ ሁሉ ነገር መጋፈጥ መሞከር እንደውም ወደኋላ እንድንመለስ ሊያደርገን ይችላል እና እነዚህን ቴክኒኮች በመጠቀም ነው ፊራችንን ቻሌንጅ ማድረግ የምንችለው። አመሰግናለሁ። ሌላ ሰው? እሺ ዋይ አይ ሄሎ ዶክተር አመሰግናለሁ። ይሰማል? ይሰማል። መቀጠል ይችላሉ። ሄሎ ዶክተር ይሰማል? ይሰማል። መቀጠል ይችላሉ። ኦኬ አመሰግናለሁ። እኔም ኦኬ አመሰግናለሁ። እና እኔም የጭንቀት ኬዝ ነበረብኝ እና ምንድነው በትምህርቱ ላይ እንደተገለጸው ለምሳሌ እድር ስብሰባ ሲኖር፣ ክላስ ደግሞ ፕሬዘንቴሽን ሲኖር በጣም እፈራለሁ፣ እንቀጠቀጣለሁ እና ወደዛ ቦታ ላይ ላለመሄድ በቃ እና ፕሬዘንቴሽኑን መተው፣ እድርም ከሆነ ደግሞ መቀጣት ምናምን ውስጥ ነው የምገባው እና ይሄ ነገር እንዴት ነው? በመድኃኒት ይቀራል ወይስ እንዴት ነው? እየተሻለ ይሄዳል ወይስ የሚቀጥል ነገር ነው? እና ይሄ ግልጽ እንዲደረግልኝ ፈልጌ ነበር። እሺ አመሰግናለሁ አድማጫችን። ያው ቅድም መጨረሻ ላይ እንዳልኩት ሶሻል አንዛይቲ ዲስኦርደር በጣም ኢፌክቲቭ የሆነ ትሪትመንቶች አሉት። እኛም በተቋማችን ይህንን ኢፌክቲቭ የሆነ ትሪትመንቶች እንሰጣለን። እንዳልኩት በሁለት አማራጭ እንሰጣለን፣ በሁለት በኩል እንሰጠዋለን። አንደኛው ሳይኮሎጂካል ትሪትመንት አለው፣ ሁለተኛው ደግሞ በሜዲኬሽን ትሪትመንት አለው። እነዚህ ሜዲኬሽኖች ኤስኤስአር የምንላቸው ሜዲኬሽኖች በጣም ኢፌክቲቭ ናቸው። በጣም ኢምፕሩቭመንት እናገኝበታለን። ግን ቅድም በደንብ ልገልጽላችሁ እንደሞከር ነው እንደ ሌሎቹም የኛ ህመሞች ጊዜ ይፈልጋሉ። ማለትም
ለውጥ እስክናገኝባቸው ዶዙን እስክናስተካክል ድረስ ደርሶ ስፔሲፊክሊ ያንን ነገር ስናስተካክለው ድረስ ጊዜ ሊፈልግ ይችላል። ሕክምናው ግን በኢፌክቲቭሊ ለውጥ እንደሚያገኙበት እና ጥናቶችም እንደሚያሳዩት እኛም ከታካሚዎቻችን እንደምናገኘው ፊድባክ አብዛኛዎቹ ታካሚዎቻችን ሶሻል አንዣይቲ ዲስኦርደር ያላቸው ታካሚዎቻችን በተለይ ኮምቢኔሽን ቴራፒ ላይ ሁለቱንም የነገር ሕክምናንም በባዮሎጂካሊ መድኃኒቱንም አድርገን በምናክማቸው ሰዓት በጣም ኢፌክቲቭ የሆነ ለውጥ አላቸው። ኢቭን መድኃኒቱን ራሱ ብቻ ቢሆንም በሱም ደግሞ ሲግኒፊካንት የሆነ ኢምፕሩቭመንት አላቸው እና ሶሻል አንዣይቲ ዲስኦርደር በጣም ከሚታከሙት እና ኢፌክቲቭ ከሆነ ሕክምና ካለን ህመሞች ውስጥ አንዱ ነው። ስለዚህ በአቅራቢያዎት ወደሚገኝ ወይም ወደኛም ወደ ስጦታ ሴንተር በመምጣት ዲያግኖስ ተደርገው ሕክምናውን መጀመር ይችላሉ። እናመሰግናለን ዶክተር። ሌላ ሰው እየተመለሰላችሁ እንደሆነ ተስፋ እናደርጋለን። ሌላ ሰው እጅ ያነሳ ካለ ቃል ኪዳን ቅድም አንስተሽ ነበር። መጠየቅ የምትፈልጉ ሰዎች መጠየቅ ይቻላል። ሄሎ ይሰማል? ይሰማል። መቀጠል ትችያለሽ። እሺ ሁለት ጥያቄ ነበር ያለኝ። አንደኛው ይሄ ኢንቫይሮንሜንታል ፋክተር ኮዙ ሊሆን ይችላል ምናምን ተብሎ ነበርና ጄኔቲክስም ኮንትሪቢዩት ያደርጋል ማለት ዲቨሎፕ ለማድረግ ሶሻል አንግዛይቲ ዲስኦርደር እና ሁለተኛው ደግሞ ይሄ ካልቸር እና ሶሳይታል ኤክስፔክቴሽን እሱም ሊድ ያደርጋል ወደ ዚህ ዲስኦርደር ወይስ? እሺ አይ ቲንክ የመጀመሪያው ጥያቄ ይመስለኝ ስለ ይሰማል። የመጀመሪያው ጥያቄ ስለ ጄኔቲክ ኮዝ አለው ወይ የሚል ነው። ቅድም ለመግለጽ እንደሞከርኩት ይህ አንደኛው ፋክተር ለሶሻል አንዣይቲ ዲስኦርደር የሚያጋልጠን አንደኛው ፋክተር ጄኔቲክ ፋክተር ነው። በቤተሰብ ሊተላለፍ ይችላል። አንድ ቤተሰብ የሶሻል አንዣይቲ ዲስኦርደር ካለ ልጁ ከ2 እስከ 3 እጥፍ ከሌላ ሶሻል አንዣይቲ ዲስኦርደር ከሌለበት ሰው ከተወለደ ልጅ አንጻር ከ2 እስከ 3 እጥፍ ያን ነገር ኮዝ ሊያደርግበት ይችላል ማለት ነው። ስለዚህ መልሱ ምንድነው? ጄኔቲካል ኮዞች ጄኔቲካል ፋክተሮች ኢንፍሉዌንስ ያደርጉታል ማለት ነው። አይ ቲንክ ሁለተኛው ጥያቄ ደግሞ ይመስለኝ ሶሳይታል ኤክስፔክቴሽን ሶሻል አንዣይቲ ዲስኦርደርን ኮዝ ያደርጋሉ ነው። እነዚህ ያው መልሱ ልክ ነው። አዎ ያደርጋሉ። እነዚህ ሶሻል ኤክስፔክቴሽኖች ሲግኒፊካንትሊ ሶሻል አንዣይቲ ዲስኦርደር ኮዝ እንዲያደርግ ሊድ ያደርጋሉ ወይ ኮዝ እንድናደርግ ኤክስፖዝ ያደርጉናል። ለምሳሌ ኢንዲቪጁዋሎች ኢንቴንስ የሆነ ፕሬሸር የሆነ ሃይ ስታንዳርድ በቤተሰብ ሊሆን ይችላል፣ በካልቸራችን ሊሆን ይችላል፣ በሶሳይቲ ሊሆን ይችላል። ሃይ ስታንዳርድ ሴት ሲደረግባቸው ያንን ለማለፍ የሚፈጠሩ ኤክስፔሪንስ የሚያደርጉት ሃይት እንደሆነ ፌር ኦር ጃጅመንት ኦር ፌለር ሶሻል ሲቹዌሽኖች እነዛን ሲቹዌሽኖች ፌል ማድረግ ካሊቱ አቮይዳንስ ኦፍ ቢሄቪየር እና ኢንክሪዝድ ኦን አንዣይቲ ሊድ ሊያደርግ ይችላል። በተለያየ መልኩ ሶሳይታል ኤክስፔክቴሽኖች ሶሻል አንዣይቲ ዲስኦርደርን ኮዝ ሊያደርጉ ይችላሉ። እናመሰግናለን ዶክተር። አይ ሆፕ እየተመለሰላችሁ እንደሆነ። ጥያቄ ያልተመለሰ ካለ መግባት ይቻላል። ነገር ግን እየተመለሰላችሁ ከሆነ ለሌሎችም ለአንድ ሁለት ሰው እድል እንስጥ። ኦኬ በደንብ ተረድታችሁታል ማለት ነው። መጨረሻ ሰው ያለ ካለ እድል እንሰጣለን። ይሄ እንግዲህ ወራዊ የስጦታ ወግ ፕሮግራማችን ነው። የቴሌግራም ላይቭ ለሌሎችም ማጋራት አይረሳ። ኦኬ ሁሉም እንግዲህ ዝም ብለዋል። ይሄ ማለት ሜቢ ገብቷቸዋል በደንብ ኦፍ ኮርስ በደንብ ተረድተናል። እጅግ በጣም ደስ በሚል ማንኛውም ሰው ኤዘር ፕሮፌሽናል ኦር ፕሮፌሽናል ያልሆነ ሰው ራሱ በጣም መረዳት በሚችል መልኩ ዶክተር ዮናታን እንግዲህ ገለጻ አድርገህልናል። እጅግ በጣም እናመሰግናለን ስለነበረን ቆይታ።